ዛሬ በደንብ አድርጋችሁ እንድታዳምጡኝ እፈልጋለሁ። ይህም ቪዲዮ የምሰራው እኔ አረብ ሀገር ስለኖርኩኝ ብዙ እህቶቼ እንዲጠነቀቁ እንዲያስቡ ገንዘባቸው ምን ላይ መውደቅ እንዳለበት እኔን ቅስሜን የሰበረኝ ነገር ለእናንተ ትምህርት እንዲሆናችሁ በማሰብ ነው። እስከ መጨረሻው እንድታዳምጡኝ እፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ አንዋር ቤተሰብ እንዴት ናችሁ? ሰላም ብያለሁ። ሁላችሁም ሰላማችሁ ብዙ ይበል በያላችሁበት። ኢንሻአላህ አላህ እንግዲህ ከሽክርና ሀያት ይገላግላችሁ ማለት እፈልጋለሁ። ያው እንግዲህ እንደምታዩት መግቢያ ላይ ማየታችኋል፣ ግን ላይክ ሰብስክራይብ እንዳይረሳ። በመጀመሪያ እንድታበረታቱ በትና ጠይቃለሁ ወላሂ ማለት ነው። የማትከፍሉበት ነገር ስለሆነ ነው። ይሄን አንዳንዴ እኔ የምሰራው እናንተ እንድትማሩበት እንድትጠነቀቁ ብዙ ነገራቶች እኔ በውስጥ ብዙ ሰርቻለሁ። አልহামዱሊላህ ብዙ እህቶቼንም በተቻለኝ አቅሜ እንዳያለቅሱ እንዲጠነቀቁ ዛሬ ሰዓት ቤተሰብ፣ ወንድም፣ እህት ሁሉም የምትለፉት የምትንከራተቱት እንትን ለማለት ስለሆነ ያልፍልኛል ነገ አርፋለሁ እስከማለት ድረስ በጥንቃቄ እንድትሰሙት። ይህ ቤት ለዚህ ቤት ብዙ ብር ተጨፍጭፏል እና እዛ ያለሁኝ ነኝ። ያው እንግዲህ አይኔ አለ አይደለ እንግዲህ አለኝ እንትን አልহামዱሊላህ። እርግጥ ሌላ አማራጭ አለኝ ምንም ችግር የለውም። ግን ከመጣሁ በኋላ ያው እንግዲህ ቤት ሲባል ታውቁታላችሁ። አሁን ሰዓት እውነት ለመናገር አረብ ሀገር ያልሄደ ሰው ራሱ መስራት አይችልም ቤት። አረብ ሀገር የሄደ ሰው ብቻ እሱንም ጎበዝ የሆነ ሰው ብቻ ነው ቤት መስራት የሚችለው። ስንት ዓመት ተቀምጠን ታውቁታላችሁ። ስለዚህ ይህ ቤት ግቢው እያያችሁት ነው። በጣም የሚያስደስት ግቢ፣ በጣም ሰፊ ነው። 350 ካሪ ነው ግቢው። ከኋላ ከጎን ከፊት ለፊት ያው እንደምታዩት ነው። ሰርቪስ ያሰራል። ሰርታችሁ ማከራየት ትችላላችሁ። ቤቱም ግድግዳው ረጅም ነው። የባለሙያ ስህተት ብዙ ዋጋ ያስከፍላቸዋል። የባለሙያ ስህተት ማለት ነው። አንዳንዴ ብዙ ሰዎች ሀገራችን ላይ እኔ ምን አየሁ መሰላችሁ መሰለን አሉ አንዳንድ መልካም ሰዎች ለህሊናቸው የሚሰሩ ሰዎች አሉ። ግን አብዛኛውን ባለሙያ ገንዘቡን ያገኝ እንጂ በቃ። ስለዚህ መሰራት የሌለበትን ነገር ለገንዘባቸው ሲሉ ይሰራሉ። እኔ እዛ ሁኜ እንደዛ ነበር የገጠመኝ ባለሙያ ማለት ነው። በቃ ምን እንትን የምትሉት ነገር አለ። ስለዚህ ይሄ ቤት መገረፍ የሌለበት ቤት፣ መረጥረጥ የሌለበት ቤት፣ መስተካከል የሌለበት ቤት ተገረፈ፣ ተረጠረጠ፣ ሁሉ ነገር አበቃ። ጅብሰን ብቻ ነበር የቀረው። ኋላስ ጅብሰኑን ማድረግ ያለብኝ ራሴው ቆሜ፣ እርግጥ ራሴው ቆሜ እንትን ላለው ብዬ ኋላስ አንደኛው ቤት እየኖርኩኝ አንደኛው ቤቴን እናስተካክላለን ብለን እንግዲህ ባለቤት ጋር ተመካክረን ገባሁ። ስገባ ያየሁ ነገር ቀስም የሚሰብር ነገር ነው። ያው እንድትማሩበት እናንተ እንድትጠነቀቁ ስለማስብ ነው ይህን ቪዲዮ ያመጣሁላችሁ ማለት ነው። በእኔ የደረሰ ብዙ መልካም ቤተሰቦቼ ብዙ መልካም እህቶቼ ስላላችሁ ጭምር ነው። እርግጥ እውነት ለመናገር አሁን ሰዓት እኛ ሀገር ያለ ቤት ያልዘመመ ወገቡ እንትን ያላለ ይሄ የዋልካ ቤት የበሰበሰ ቤት ነው የምታዩት። እኔ ለምን እንደሆነ አላውቅም። ድሮ አሁን እኛ ሀገር ላይ ቤት ተሰርቶ አይዘምም ምን አይልም። አሁን ግን ያሁን ቤት ምን እንደሆነ አላውቅም። በቃ ሲሰሩ አንደኛ ባለሙያ አይመርጡም። አብሶ የገጠር ሰው እኔ እንደው ወላሂ ወግድ ላይ ማለት ነው ብዙር ያልዘመመ ቤት ከስንት አንዳንድ ነው የማይገኝ። ጠላ ላይ ዘመመ የተለያየ ነገር እንትን ያለ ነው አሉ አንዳንድ ቤቶች፣ ግን አብዛኛውን ቤት የዘመመ እንትን ያለ ነው። ስለዚህ ገንዘባችሁን የምታወጥ ሰዎች ምናልባት አንደኛ እንደው ጠንቃቃ ቤተሰብ ካለ ባለሙያ መርጦ እዛው እየተከታተለ ይሄ ቢሆን ይሄ ነው። አንደኛ ቤት ሲሰራ መሬት ወደ ውስጥ በጣም መቆፈር አለበት። ቢያንስ እስከ ባለሙያ እንደጠየቀው እስከ 70 ሳንቲሜትር። ሁለተኛ ምርጥ እንጨት ያስፈልጋል። ድፍን እንጨት ድፍን ዝም ብሎ ሰው ግን አሁን ሰዓት ምን አንዳንድ ይሄ የምን ችግር ስራ እየሰራ በጣም ከባድ ነው ወላሂ ማለት ነው። ልባችሁ ይሰበራልና እኔ ለእናንተ ምክር እስከሆነ ድረስ እያያችሁት ነው ቤቱ። እኔ በጣም ልቤን ስለሰበረኝ ለእናንተም
ሼር ላድርጋችሁ ብዬ ስላሰብኩ ነው። እንድትጠቀሙ ነው። ልባችሁ እንዳይሰበር ነው። ድካማችሁ መና እንዳይቀር ነው። ጉልበታችሁ ለፍታችሁ አረብ ሀገር እናውቀዋለን አይደል? 24 ሰዓት ተገትራችሁ እንቅልፍ ሳትጠግቡ ብዙ ነገር ስለማውቀው ይሄ ማውራት አይጠበቅብኝም። ያላችሁበትን ሀያት ስለማውቀው ስለኖርኩበት ማለት ነው። ስለዚህ ቤት መስራት ያሰባችሁ ሰው እንዳሁን ሰዓት በተቻለ አቅማችሁ እንደምንም ብላችሁ ብሎኬት አንደኛ ኢንሹራንሳችሁ ምን ልንገራችሁ መሰለን እንደምንም ታቆማችሁ መሰለን ውስጡን ታስተካክሉና ውጩን ፊት ለፊቱን እንትን ብላችሁ ጊዜ ይሰጣል ብሎኬት ምንም ችግር የለውም። ዝናብ ምንም በቃ አንድ ብቻ ጣራውን አልብሱት ጊዜ ይሰጣችኋል። ውስጡን አስለስናችሁ ውጩ ይቀመጥ ችግር የለውም ጊዜ ይሰጣል። አንዱ አሁን ሰዓት በተቻለ አቅማችሁ ብሎኬት ስሩ። ወላሂ እውነቴን ነው መግራችሁ። ይሄ የበሰበሰ ዋልካ ይሄ የእንጨት ቤት የሚባል ነገር አውዝ ቢላ እኔ ቅስማችሁ ወላሂ በጣም ነው የምሰበረው። ዘውጅ ቤት አለ ምና እዚህ ስመጡ በቃ ጅብሰን ሆኖ ምና ብርግድግድ ብሎ ነው የምታገኘው። ብርግድግድ ብሎ ማለት ብርግድግድ ብሎ። ስለዚህ በተቻለ አቅማችሁ ብሎኬት ስሩ። ያልሰራችሁ ሰዎች መሬት አላችሁ ቀስ ብላችሁ ብሎኬት ስሩ። በቃ ባለሙያ መርጣችሁ ምርጥ ባለሙያ አይታችሁ በሰው ጠይቃችሁ ገንዘባችሁን መሬት ላይ አትጣሉ እህቶች። ወላሂ እውነቴን ነው። እኔ መሰለን አልሐምዱሊላህ እንትን የለብኝም። አሁን ይሄን አፍርሼ እንደገና ላሰራው ነው ለመሸጥም ራሴው ቆሜ። እኔ በነገራችን ላይ በተፈጥሮ ሰው እንትን የሚለው ነገር አይጥመኝም። ወላሂ እውነቴን ነው የምነግራችሁ። ራሴው ቆሜ እንትን ካላልኩ በቃ ምንም ጥሩ ሰው እንትን ካላልኩኝ አይጥመኝምና ይሄ ቤት አሁን እንደገና ግድግዳው ፈርሶ ባለሙያዎች አናግሬ ሰው ጠይቄ እንደዚህ ይሆናል ብለው ጥሩ ባለሙያ ፈልጌ ላስተካክለው ነው። ይስተካከላል አሁን ኢንሻአላህ። እንግዲህ እስከ መስከረም አንድ ድረስ በጣም ይስተካከላል ብዬ ኢንሻአላህ በኢዝኒላህ አሁን ላስፈርሰው ነውና እስኪ በዛው ለእህቶቼ ምክር ልስጣቸው እንዲጠነቀቁ። ቤታችሁን ዝም ብለው ቤት ሰራንላችሁ እየተባለ ጂፕስ ተሰራላችሁ ብርግድግድ ያለ በቃ ምርጥ ባለሙያ ሲሰራ ቤት ስራ በጣም በጥንቃቄ። ምክንያቱም ቤት ማለት ቢያንስ በቀላሉ አሁን ሰዓትኛ ሀገር ያለ ቤት እኮ 10 ዓመት አትቀመጡበትም። ታውቃላችሁ ስንት ብር ጨርሳችሁ 10 ዓመት አትቀመጡበትም። ሲዘም በቃ ቀስማችሁ ሲሰበር ጅብሰን አድርጋችሁ ጅብሰን ዛሬ 400 500 ሺህ ብር እሱም አይገኝም። አሁን በዚህ በነዳጅ ምክንያት ሁሉ ነገር ጦፋልና በዚህ አጋጣሚ ላይክ ሰብስክራይብ እያደረጋችሁኝ የማትከፍሉበት ነገር ስለሆነ አበረታቱኝ። ወላሂ እንደዚህ የሚመከራችሁ ራሱ አታገኙ። ስለዚህ ገንዘባችሁን ቤት መስራት ያሰባችሁ በተቻለ አቅማችሁ ብሎኬት ስሩ። ካልቻላችሁ ደግሞ ባለሙያ አስመርጣችሁ እናንተው እንደዚህ ነው ብላችሁ ቤተሰብ ብቻ ሁሉ ነገር ለቤተሰብ አጣሉ። በሰው እንደዚህ ነው ተጎን እየደዋወላችሁ ማን ነው ከሌ ለምን ብዙ ብር ትበላለ። ካርድ እየደወላችሁ የምታቆስ ነው እንዴት ነው ከዚህ አካባቢ እንዴት ነው ባለሙያ ማን ነው ጥሩ ማን ነው እንደዚህ ባይ አላህን የሚፈራ ማን ነው በታማኝነት ለእንጀራው ሲል የሚሰራው ማን ነው? በቃ ለምን ውድ አይሆንም? ምርጥ ስራ ሰርቶላችሁ خلاص የገንዘብ ርካሽ የገንዘብ እንትን አሁን የኛ ሀገር ሰው አሳሰቡ የዘቀጠ ስለሆነ የገንዘብ ርክስና ያያል። ላ ምርጥ ስራ ይስራ በታማኝነት አላህን ፈርቶ ነገ ለእንጀራው ጥሩ ስራ እናንተን የሚያኮራ እሱን የሚኮራ ገንዘቡ ውድ ቢሆን ይሻላል። የዘቀጠ ስራ ሰርቶ ቅስማችሁ ከሚሰበር ገንዘብ ለትንሽ ገንዘብ ለምሳሌ አንድ ሰው የሚሰራው 20 ሺህ ብር ከሆነ ለምን 10 ሺህ ብር አጨምሩትም? በራሱ ምርጥ አድርጎ ይሰራል። ምርጥ አድርጎ። ስለዚህ ይሄን ነገር ታሳቢ እንድታደርጉ ፈልጋለሁ። ወደፊት ቤት መስራት የምታስቡ እህቶቼ አንደኛ ቤቱ በጣም መቆፈር አለበት እየተከታተላችሁ ንብረታችሁን። ሁለተኛ ነገር ደግሞ የሚሰራው ማን ነው? ሰሪው ማን ነው? እንደዚህ ነው ታሪኩን ከኋላ ማንነቱን እያጣራችሁ በጎን እንድትሰሩ ፈልጋለሁ። ሙያው እንዴት ነው? የሚሰራው ቤት እንዴት ነው? መረጃ መጠየቅ ሰው በሰው አባትሽ ከሆነ ለአጎቶች ቤተሰብ አለ አይደለ? በዚህ ማን ነው ምናምን እያላችሁ አጣይቃችሁ እንትን ማለት አለባችሁ። እንዳትሸወዱ። እኔ እያየሁ ስለሆነ እንዳው ከተቻለ ብሎኬቱን እያልኳቸው ነው። ምንም ይሁን ለምን አንድ ሳላ አንድ መኝታ አንድ እንትን አይሆንም? خلاص ዋናው ጥሩ ቤት መሆን ነው። ረጅም እድሜ እንትን የሚላችሁ ነው። ዛሬ ይሄን አሁን ቤት ለመስራት እኮ 2 ሚሊዮን ብር እኮ ያስፈልጋል። 2 ሚሊዮን ብር እንግዲህ ሰቦት 10 ዓመት እንታስታሉበት እንዴት ነው የሚሆነው ነው። ስለዚህ እያያችሁ ነውና ታሳቢ እንድታረጉ በእኔ ደረሰው በእናንተ እንዳይደርስ ታሳቢ እንድታረጉ እህቶቼ ይፈልጋለሁኝ። ብዙ እህቶች አረብ ሀገር ስላላችሁ እንድትጠነቀቁ እዛ ገንዘብ ሽንት ቤት ለፍታችሁ ገንዘባችሁ የት እንደሚወርቅ ወላሂ ማወቅ አለባችሁ። ገንዘብ
ሀይቅ አሁን ሰዓት ሀገራችን ገንዘብ ከሌላችሁ መኖር አትችሉም። ማንም አይወዳችሁም። ራሳችሁ ትጠሉታላችሁ ገንዘብ ከሌላችሁ። ሙሽ ሌላ ሰው ሊወዳችሁ ራሳችሁ ትጠሉታላችሁ። ማንነታችሁን ትጠሉታላችሁ። ስለዚህ የምትሰሪውን ገንዘብ እያዛ እየወጣሽ የምትጨፍሪ የፈለግሽውን ነገር የምትለብሺ የፈለግሽውን ሀቢብቲ አረብ ሀገር ሰብስበሽ ሻንጣሽን ምንም እዚህ ሀገር መጥተሽ ምንም ማንም እንትን የሚልሽ ነገር የለምና የት ለብሰሽ ልታጊጭበት። ይሄ ጥቅም ምክሬ ነው። ገንዘብ አታባክኑ። ለከሌ አትበሉ። ምክንያቱም መርዳት ካለባችሁ እኮ ብዙ ሰው ይረዳል፣ ችግር የለውም። ግን አለ አይደለ ብዙ ጊዜ አንዳንዴ መውደቂያችሁን እናንተን ኢንሻአላህ እኔ አንዳንዴ ብዙ ሰዎችን ያው ካለው ሁኔታ አንፃር ምናምን ያው ሀገራችን አሁን ሰላም ናት፣ ተረጋግቷል። ባለፈው ድንገት ጦርነት መጥቶ አስደንግጦን ነበር። አልሐምዱሊላህ አሁን እንግዲህ ያው ተረጋግተናል። አላህ ሰላም ያደርግልን። ያው ድባቡ ደስ አይልም። ቢሆንም እንግዲህ በተቻለ አቅማችሁ ገንዘባችሁን ምን ላይ እንዲወርቅ እንዴት አርጋችሁ እንደምታገኙ ሽንት ቤት አጥበሽ አይደል እንዴ? ተገትረሽ አይደል እንዴ? ጉልበትሽን ጨርሰሽ የምታመጪውን ገንዘብ ለገንዘብ ቫልዩ መስጠት አለባችሁ። በነገራችን ላይ ሀብታም የሚሆኑ ሰዎች ቋጥረው ነው። አሰራር እንዴት ነው? 5 ሳንቲም ሲወጣ ያማቸዋል። አላሙዲን በነገራችን ላይ ምግብ ቤት ገብተው ይላሉ ሳንቲም መልስ ይቀበላል። ምክንያቱም እንዴት እንደመጣሁባት እኔ ስለማውቃት ይላል። ስለዚህ ይሄን ነገር ታሳቢ እንድታረጉ ምክሬ ነው። ጎበዝ ጠንካራ የገንዘብ ሰው መሆን አለባችሁ። ገንዘባችሁን ንብረታችሁን መከታተል አለባችሁ። እንዴት ነው በዚህ የሚለውን ነገር ምክንያቱም የኛ ሰው ጊዜውን እንደ ጊዜው አይራመድም። ያው የገበሬ ሰው ታውቃላችሁ አሳሰቡ እንትን ነውና አሁኑ ጊዜው ጋር የሚሄደውን ሰው እንትን ማለት ማማከር አለባችሁ። አማካሪ ሰው መጠየቅ አለባችሁ። ምክንያቱም ገንዘባችሁን ኢንቨስት የምታደርጉ ድረስ የሚሰራውን ሰው እንዴት አድርጎ ነው የሚሰራው፣ እንዴት ነው ተጎኑ ምኑ ሰው ያለው ሁኔታ ስራው ምንድነው፣ ጥራት አለው ወይ፣ እንደዚህ ነው የሚለው ነገር ገንዘብ ኢንቨስት እያደረጋችሁ ከሆነ ድረስ እንድታቁ እፈልጋለሁ ማለት ነው። እንግዲህ ለእናንተ ብዬ ነው። እኔም እንትላኩ በእኔ ያኔ አልሐምዱሊላህ ያው ማኩረፊያ እንትን ማለት አለኝ፣ ግን ለሌላችሁ ብዙ ሰዎች እንድትሉ እፈልጋለሁ። ወዳችኋለሁ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። ኢንሻአላህ በቀጣይ ቪዲዮ እመጣለሁ። አልጠፋም። አንዳንዴ ሀገራችን ኔቱ በጣም ነው የሚያስጠላው። ኢንሻአላህ ግን እንዳጠፉ ሰብስክራይብ አበረታቱኝ። እኔም በተደጋጋሚ እመጣለሁኝ። ማብራቱ እየሄደብን በጣም ስላስጠላኝ በቃ እንትን ማለትም አልቻልኩም። ይመቻችሁ። ሰላም አለይኩም ወራህመቱላህ